በሰሙነ ሕማማት የክርስቶስን ሕማምና መከራን ስናስብ የአንድ ሰው ምግባር ሳንወድ በግድ አብሮ ወደ ህሊናችን ይመጣል። በ30 ብር ጌታውን የሸጠው በፍቅር መሳም ክህደትን የፈጸመው ያስቆሮቱ ይሁዳ። ይህ ድምፅ ላለፉት 2000 ዓመታት ሲያስተጋባ ኖሯል። ክህደት ድምፅ፣ ወዳጅን አሳልፎ የመስጠት ድምፅ፣ የሞት ድምፅ። ሁላችንም ይህንን የይሁዳ ምግባር ስናስብ ይሁዳን አምርረን እንጠላዋለን፣ እንጸየፈዋለን፣ እንረግመውማለን። ልክ ነን። ግን እስኪ አንድ ጥያቄ እናንሳ። ይሁዳ የኖረው ከ2000 ዓመታት በፊት ብቻ ነው ወይስ ዛሬም በመካከላችን አለ? ዛሬ ላይ እኛ በዕለተ ዓርብ ለይሁዳ ወልዱ ወለወልደ ወልዱ ይደምሰስ፣ የይሁዳ ልጁና የልጅ ልጁ ይደምሰስ እያልን ይሁዳን ስንረግምስ እኛስ የይሁዳ የምግባር ልጆችና የልጅ ልጆች ላለመሆናችን ምን ያክል እርግጠኞች ነን? ይሁዳ ክርስቶስን የካደ በጠላቶቹ ፊት ብቻ አልነበረም። ይሁዳ ክርስቶስን የካደው በአንድ ምሽት ድንገተኛ ስሜትም አልነበረም። ክህደት እንደ ዝገት በልቡ ውስጥ ቀስ እያለ ነው የጀመረው። ታላቁን የደቀ መዛሙርትነት ክብርን አገኘ። አብሮ በላ፣ አብሮ ጠጣ፣ አብሮ ብዙ ተአምራትን አየ። ይሁን እንጂ ልቡ ከጌታው ይልቅ ለከረጢቱ ቀረበ። ዛሬ ላይ እኛም የክርስቶስን ትእዛዝ ወደ ጎን አድርገን ለጥቅማችን ስንል እውነትን ስንቀብር የዘመኑ ይሁዳዎች እየሆንን ይሆን? ለገንዘብ ብለን የባልንጀራችንን ስም ስናጠፋ፣ ለስልጣን ብለን ንጹሐንን ስናሳድድ በምግባራችን ክርስቶስን እየካድነው አይደለምን? የይሁዳ መሳም ዛሬም አለ። በአንደበታችን ጌታ ሆይ እያልን በልባችን ግን ተንኮልን ስናሳድግ ክርስቶስን ዛሬም እየሰቀልነው ነው። አዎ ዛሬ ክርስቶስን በአካል አናገኘውም። ነገር ግን ከነዚህ ከታናናሾቹ ለአንዱ ያደረጋችሁት ለኔ ያደረጋችሁት ብሎናል። እኛ ግን ይህን ቃሉን ችላ ብለን በድሆች መራብ፣ በፍትህ መጓደልና በፍቅር መጥፋት ውስጥ ዛሬም በቀራንዮ ላይ እያደማነው ነው። እያንዳንዱ የምንሰራው ክፉ ምግባር ለእውነት የምንሰጠው ጀርባ በመስቀሉ ላይ እንደምንቸነከረው ተጨማሪ ሚስማር ነው። ለስልጣንና ለዝና ብለን እውነትን በሐሰት ስንለውጥ ያንን የይሁዳ መሳም እየደገምነው ነው። ሳንቲሞቹ ዛሬ መልካቸውን ቀይረዋል። ገንዘብ ሆነዋል፣ ስልጣን ሆነዋል፣ ዝና ሆነዋል። ነገር ግን ሽታቸው ያው የክህደት ሽታ ነው። የሰሙነ ሕማማት ታሪክ ሲነገር ይሁዳ ጌታውን በመሳም አሳልፎ መስጠቱ ትልቁ ሕመም ነው። ፍቅርን ለክህደት ሽፋን አደረገው። ዛሬ ቤተክርስቲያን በሕማማት ሳምንት አትሳሳሙ ስትለን ያንን የሽንገላ መሳም እንድንርቅና በሰው ልጅ መካከል እውነተኛ እርቅ እስኪመጣ እንድንጠብቅ ለማሳሰብ ነው። በዚህ ሳምንት የኦርቶዶክስ ቤተክርስቲያን በሐሳብ የጊዜ ማሽን 3000 እና 4000 ዓመታትን ወደ ኋላ ትመልሰናለች። የኦሪት ዘመን ሰዎች እንሆናለን፣ እንደ ኦሪትም ዘመን ሰዎች እንኖራለን። ቤተክርስቲያን በዚህ ሳምንት ፍትሐት አታደርግም። ምክንያቱም የሞተው ሰው ነፍስ ገና ቤዛዋን እየጠበቀች እንደሆነ ለማሳየት ነው። ሰሙነ ሕማማት ይሁዳን የምንወቅስበት ብቻ ሳይሆን በውስጣችን ያለውን ይሁዳ የምንገልበት ሳምንት ይሆንልን። ለብርሃነ ትንሣኤ በሰላም ያድርሰን። የዛሬው ቪዲዮአችን ይህንን ይመስል ነበር። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም።